አካውንቲንግ ሳይክል እንግዲህ ይሄ እንደምታዩት ኮምፕሌት ፕሮሰስ ኦፍ ሪከርዲንግ ክላሲፋይንግ ሰምራይዚንግ ኤንድ ሪፖርቲንግ የካምፓኒ ፋይናንሻል ትራንዛክሽን ነው የሚለው። አንድ የንግድ ድርጅት ተከፍቷል። ስለዚህ በአመት ውስጥ የሚያንቀሳቅሳቸው ነገሮች ወይም ደግሞ ያሉት ትራንዛክሽኖች ምን ምን እንደሆኑ ከለየን በኋላ ሪከርድ፣ ክላሲፋይ፣ ሰምራይዝ፣ ሪፖርት እናደርጋለን ማለት ነው። እነኛን ትራንዛክሽኖች ወደ ፕሮሰስ እንቀይራቸዋለን። ከትራንዛክሽን ሪከርዲንግ ጀምረን ሪፖርት እስከ ማቅረብ ድረስ ማለት ነው። ስለዚህ በዚህ ውስጥ ሳይክል አለ ማለት ነው። It starts with transaction happens and ends with financial statements are prepared and books are closed for the period። በዚህ ሳይክል ውስጥ በአመት ውስጥ የምንንቀሳቀሳቸው ወይም ደግሞ ይሄ ድርጅት ሲያንቀሳቀሳቸው የነበሩ እንዳለ ትራንዛክሽኖች ሁሉ ክሮኖሎጂካሊ ሪከርድ ተደርገው አናላይዝ እና ሰምራይዝ ተደርገው ለሪፖርት ይቀርባሉ። ሪፖርት ከቀረበ በኋላ ወደ ፔሪዮዱ መጨረሻ ላይ ሪፖርት ይቀርባል። ክሎዝ የሚደረጉ ክሎዝ ይደረጋሉ፣ የማይደረጉት ደግሞ ወደፊት ከድርጅቱ ጋር ይቀጥላሉ ማለት ነው። ስለዚህ ዚህ ሳይክል ሪፒት ኤቭሪ አካውንቲንግ ፔሪድ ይላል። ያው ዞሮ ዞሮ ትርፍና ኪሳራችንን ካወቅን በኋላ በዚህ አመት ይሄን ያላተረፍን ብለን ጨረስን። በሚቀጥለው አመት ደግሞ ሌላ አመት ነው፣ ሌላ ፕላን ነው፣ ሌላ በጀት ነው። ስለዚህ በዛ በጀት መሰረት እንደገና አካውንቲንግ ፕሮሰሱ ይጀምራል ማለት ነው። ከትራንዛክሽን ጀምሮ እስከ መጨረሻው የአመቱ ሪፖርት እስከምናዘጋጅ ድረስ ያለው ሪፖርት ወይም ደግሞ ያለው ፕሮሰስ አካውንቲንግ ሳይክል ይባላል። ይሄ ፕሮሰስ 8 ስቴፖች አሉት ማለት ነው። ስለዚህ እነሱን ነው የምናየው። አንደኛ ደረጃ ላይ የምናገኘው እንግዲህ አይዴንቲፋይ ትራንዛክሽን ይላል። ስለዚህ በድርጅታችን ውስጥ ያሉት ፋይናንሻል ትራንዛክሽኖች ምን ምን እንደሆኑ አይዴንቲፋይ ማድረግ አለብን ከመጀመሪያው ጀምሮ ማለት። ኤግዛምፕል ስናይ ሴልስ ይኖራል፣ ግዢ ይኖራል፣ ክፍያ ይኖራል። ስለዚህ ይሄንን አይዴንቲፋይ እናደርጋለን። አይዴንቲፋይ የምናደርገው ለምንድን ነው? በእነዚህ ትራንዛክሽኖች መካከል ዴቢት እና ክሬዲት የሚባል ነገር አለ። ስለዚህ እሱን የትኛው አካውንት አፌክት ይደረጋል ወይም ደግሞ የትኛው ዴቢት ይሆናል የትኛው ክሬዲት ይሆናል የሚለውን ለመለየት መጀመሪያ ትራንዛክሽኑ ምን እንደሆነ አይዴንቲፋይ ማድረግ አለብን ማለት። ትራንዛክሽኑን አይነት ምንድን ነው ብለን የምንለየው ስቴፕ 1 ላይ ነው ማለት ነው። ስለዚህ ኤግዛምፕል ስናይ ፒሲ ካምፓኒ ያለ ኮፊ ሾፕ ነው። ሶልድ ኮፊ ፎር 5000 ተሸጧል። በካሽ 5000 ተሸጠ። ስለዚህ ሴልስ ነው ማለት ነው። ይሄ ሴልስ መሆኑን አይዴንቲፋይ ማድረግ አለብን። ሴልስ ሲሆን ደግሞ ምን ዴቢት ምን ክሬዲት እንደምናደርግ አይዴንቲፋይ ለማድረግ ስለሚያመቸን ሴልስ መሆኑን አይዴንቲፋይ እናደርጋለን። በክሬዲት ወይም ደግሞ በካሽ መሆኑንም አይዴንቲፋይ እናደርጋለን ማለት ነው። ስለዚህ ወደሚቀጥለው ስቴፕ እንሄዳለን። እንግዲህ አይዴንቲፋይ ካደረግን በኋላ ሁለተኛ ስቴፕ የሚሆነው ምንድነው? ሪከርድ እናደርጋለን ማለት ነው። ሪከርድ ኢን ዘ ጆርናል፣ በጆርናል ኢንትሪ እናሳልፋለን። ስለዚህ ኦል ትራንዛክሽንስ አር ፈርስት ሪትን ኢን ዘ ጆርናል ኢንትሪ ወይም ደግሞ ጆርናላይዝ እናደርጋለን ክሮኖሎጂካሊ ባይ ዴት። ስለዚህ በሰዓታቸው ወይም ደግሞ በቀኑ መሰረት ያደረገውን ትራንዛክሽን እንመዘግባለን ማለት ነው። ቅድም ስለዚህ 5000 ቡና ሸጠናል ብለናል። ስለዚህ ዴቢት ምንድነው የሚሆነው? ጃንዋሪ 1 ወይም ደግሞ ጃንዋሪ 2 ላይ ይሸጥ ነው። ካሽ ሸጠናል። ስለዚህ ካሽ ጨመረ ማለት ዴቢት ነው የሚሆነው። ክሬዲት ደግሞ እናደርጋለን ሴልሳችን ነው ማለት ነው። ሴልስ ጨመረ ሲባል ደግሞ ክሬዲት ሳይድ ላይ ነው የሚሆነው። በክሬዲት ሳይድ ላይ እንመዘግባለን ማለት ነው። ጆርናል እናደርጋለን በምንመዘግበው ላይ ክሮኖሎጂካሊ ማለት በቅደም ተከተሉ ቀኑን ተከትለን ማለት ነው። ስለዚህ እንመዘግባለን። የምንመዘግበው ሌጀር ላይ ሊሆን ይችላል፣ ወረቀት ላይ ልንመዘግበው እንችላለን ማለት ነው። አይዴንቲፋይ አድርገናል። አይዴንቲፋይ ካደረግን በኋላ ዴቢት እና ክሬዲቱን ለይተን ሪከርድ ወይም ደግሞ ጆርናል ኢንትሪ እናደርጋለን ሁለተኛ ላይ። በሶስተኛ ደረጃ ላይ ቅድም ወረቀት ላይ ኢንትሪውን ከሰራን በኋላ ወይም ደግሞ ዴቢት እና ክሬዲቱን ከለየን በኋላ ምን እናደርጋለን? ፖስት ቱ ሌጀር ወደ ቋታችን እናዞረዋለን ማለት ነው። ሲስተማችን ላይ እንጭነዋለን ማለት ነው። ዴቢት እና ክሬዲቱን ለይተን ጽፈናል። ስለዚህ በዴቢት ካሽ እናደርጋለን፣ በክሬዲት ሴልስን እናደርጋለን። ሲስተማችን ላይ በዚህ መልኩ እናስገባለን ማለት ነው። ኢንዘ ሌጀር ላይ ምን ይታያል? ካሽ አካውንት በ5000 ጨምሮ እናገኘዋለን። ሴልስ አካውንታችንን በ5000 ጨምሮ እናገኘዋለን። ስለዚህ ፖስት ቱ ዘ ሌጀር ወይም ደግሞ ወደ ቋታችን ውስጥ አስገባ ነው መዘገብን ማለት ነው። ስለዚህ በአራተኛ ደረጃ ላይ እናገኛለን። እንግዲህ ከመዘገብን በኋላ ወይም ደግሞ ወደ ቋቱ ውስጥ ካስገባን በኋላ ወይም ሲስተማችን ላይ ከጫንን በኋላ ፕሪፔር ትራያል ባላንስ የሚለውን እናዘጋጃለን። ትራያል ባላንስ ማለት አፍተር ፖስቲንግ ቱ ዘ ሌጀር ወይም ደግሞ ሲስተማችን ላይ ፖስት ካደረግን በኋላ ሊስት ኦል አካውንትስ ባላንስ ቼክ ዘ ቶታል ዴቢት ኤንድ ክሬዲት። ስለዚህ ከጫንን በኋላ ዝም ብሎ መጫን ሳይሆን ዴቢት ማን እንደሚሆን አድርገናል፣ ክሬዲት ደግሞ ማን እንደሚሆን አድርገናል። ስለዚህ ይሄ ሁለቱ እኩል መሆን አለበት። በአካውንቲንግ ሕግ ዴቢት እና ክሬዲት እኩል መሆን ስላለበት እሱ እኩል መሆኑን ቼክ ማድረግ አለብን ማለት ነው። ስለዚህ 5000 ካሽ አግኝተናል፣ ካሽ ዴቢት አድርገናል። 5000 ሴልስ አግኝተናል፣ ሴልስ ወይም ደግሞ ረቨኑ የሚለው አግኝተናል 5000። ስለዚህ ሁለቱ እኩል መሆን አለባቸው። በፍጹም ሁለቱ ሊለያዩ አይችሉም ማለት ነው። ዴቢት እና ክሬዲቱ በአካውንቲንግ ሕግ እኩል መምጣት ስላለበት። ስለዚህ ኢረር ካለ አጀስት እናደርጋለን። መቼ ነው አጀስት የምናደርገው? አምስተኛ ስቴፕ አጀስትመንት እንሰራበት ነው። ዴቢት እና ክሬዲት እኩል ሆኖ ካላገኘ ነው አምስተኛ ስቴፕ ላይ አጀስትመንት የምንሰራው ነው ማለት ነው። ስለዚህ አምስተኛ ላይ አጀስትመንት እንሰራለን።
ቅድም የመዘገብነው አራተኛ ላይ ዴቢትና ክሬዲቱ እኩል ሆኖ ካላገኘ ነው ወይም ደግሞ የሚጨመር ካለ የሚጨመረውን ጨምረን አጀስትመንት እንሰራለን ማለት ነው። አት ኤንድ ኦፍ ዘ ፔሪድ ሜክ አጀስትመንት ወይም ደግሞ አጀስት ኢንትሪ ፎር አይተምስ ኖት የት ሪከርድድ ኦር ፕሪፔድ። ስለዚህ ሪከርድ ያልተደረገ ካለ እንጨምራለን፣ አጀስትመንት እንሰራለን። እየተሳሳተም ካለ እናስተካክላለን ማለት ነው። ስለዚህ በአጠቃላይ አምስተኛ ስቴፕ አጀስትመንት ነው የምንሰራው ወይም ማስተካከያ መስራት አለብን ማለት ነው። በአምስተኛ ደረጃ ላይ ለምሳሌ ብለን እዚህ ጋር አሁን ብናይ ያልተከፈለ የኪራይ 2000 ብር ነበር አልተመዘገበም። ስለዚህ እሱ መመዝገብ አለብን። ፔብል ብለን መመዝገብ አለብን። የሚከፈል ብለን መመዝገብ አለብን። ዝም ብለን ከምንጥለው ወይም ከምንረሳው የሚከፈል ብለን መመዝገብ አለብን። ስለዚህ ስንመዘግብ ደግሞ ረንት ወይም ደግሞ ኪራይ ወጪ ነው። ስለዚህ ወጪ አለብን፣ ግን የሚከፈል ነው ገና ፔብል ላይ እንይዘዋለን ማለት ነው። ስለዚህ ዴቢትና ክሬዲቱ እዚህ ጋር እኩል ነው። ስለዚህ ይህንን ካሳለፍን በኋላ እንደገና የተሳሳቱ ነገሮች ሌሎችም ካሉ አጀስትመንት ከሰራን በኋላ ካስተካከልን በኋላ እርግጠኛ እንሆናለን። ስድስተኛ ስቴፕ ላይ ኮንፈርሜሽን እንደገና ሲስተማችን ኤክስትራክት አድርገን ትክክል መሆኑን ኮንፈርም እናደርጋለን ወይም እናረጋግጣለን። ስድስተኛ ስቴፕ አጀስት ትራያል ባላንስ ፕሪፔር አናዘር ትራያል ባላንስ አፍተር አጀስትመንት ቱ ኮንፈርም ዛት ዴቢት ስቲል ኢኳል ቱ ክሬዲት። ስለዚህ ቅድም አጀስትመንት መስራት አለብን ብለናል። ለምንድነው አጀስትመንት የምንሰራው? ዴቢት እና ክሬዲት እኩል ስላልሆነ ወይም ደግሞ የተረሳ ነገር ስላለ ብለን አጀስትመንት ሰራን። ስለዚህ ይሄ አጀስትመንት የሰራ ነው ስቲል እስካሁንም እርግጥ መሆኑን ወይም ደግሞ የሰራ ነው አጀስትመንት ትክክል መሆኑን እንደገና ኤክስትራክት አድርገን ወይም ደግሞ ሲስተማችን እንደገና ኤክስትራክት አድርገን ኮንፈርም ማድረግ አለብን፣ እርግጠኛ መሆን አለብን ማለት ነው። ስለዚህ ምንም አይነት ስህተት የለም ትክክል ነው ብለን ኮንፈርም ማድረግ አለብን። ለምሳሌ ነው ዘ አጀስትድ ትራያል ባላንስ ኢንክሉድ ረንት ኤክስፔንስ ኤንድ ረንት ፔብል። ቅድም ረንት እና ፔብል ብለን ያዝነው አስገብተናል። ስለዚህ እሱ ትክክል መመዝገባችን እናያለን። ሌላም ስህተት ካለ ቼክ እናደርጋለን ማለት ነው። ስለዚህ ስድስተኛ ላይ ኮንፈርሜሽን ነው ትራያል ባላንሱን ወይም ደግሞ ዴቢትና ክሬዲቱ እኩል መሆኑን ሁለተኛ ቼክ እናደርገዋለን ወይም ደግሞ ኮንፈርሜሽን የምንሰጥበት ስድስተኛ ስቴፕ ነው ማለት ነው። ሰባተኛ ደረጃ ላይ ሰፋ ያለውና በደንብ ትኩረት የሚሰጠው ፕሪፔር ፋይናንሻል ስቴትመንት። ፋይናንሻል ስቴትመንት አራት አይነት ፋይናንሻል ስቴትመንቶች ይኖራሉ። እነኚህም እንግዲህ ኢንከም ስቴትመንት፣ ባላንስ ሺት፣ ካሽ ፍሎ እና የሆነ ሪስክ ሊሆኑ ይችላሉ ማለት ነው። ስለዚህ እንደየድርጅታችሁ አይነት የምታዘጋጁ ይሆናል ማለት ነው። ሰፋ ያለ ነው። በደንብ ሁሉንም ሪፖርቶች ማዘጋጀት ይጠበቅባችኋል ማለት ነው እናንተ። ስለዚህ እንደ ሀሳብ ወይም ደግሞ ኮንሴፕቱ እንዲገባችሁ ሰባተኛ ስቴፕ እስካሁን ያመጣናቸውን ስቴፖች ይዘን መጥተን በሰባተኛ ደረጃ ላይ ፋይናንሻል ስቴትመንት ነው የምናዘጋጀው ማለት ነው። ስለዚህ ኢንከም ስቴትመንት ትርፍና ኪሳራችን የምናይበት ነው። ስለዚህ ማዘጋጀት አለብን ማለት ነው። ምን ተጠቅመን እስካሁን የመዘገብነው ተጠቅመን። ባላንስ ሺት ሾውስ አሴት ሊያቢሊቲና ኢኩዊቲያችንን ያሳየናል ማለት ነው። ስለዚህ ይሄም ከየት ነው የምናመጣው? እስካሁን የመዘገብነው ቅድም ቶታል ክሬዲት እና ቶታል ዴቢት እኩል ነው ወይ እያልን ያመጣነውን ባላንስ እዚህ ጋር እንጠቀመዋለን ማለት ነው ለሪፖርት። ካሽ ፍሎ የካሽ አውት እና ኢንፍሎችን ወይም ደግሞ ካሽ ወጪ እና ገቢያችንን የሚያሳይ ሪፖርት ማለት ነው። እሱንም እናዘጋጃለን። ምን ተጠቅመን እስካሁን የመዘገብናቸውን ተጠቅመን። ስለዚህ ኢንካም ስቴትመንትን እንደ ኤግዛምፕል ስናይ ሴልስ 5000 ቅድም አግኝተናል፣ የቡና የሸጥ ነው ብለን። ረንት ደግሞ ለኪራይ 2000 ከፍለናል። ስለዚህ ትርፋችን ስንት ነው? 3000 ብር ማለት ነው። ስለዚህ በዚህ መልኩ ሌሎችንም ሰርተን ሰባተኛ ላይ እንሄዳለን ማለት ነው። ስለዚህ አሁን አካውንቲንግ ሳይክል ማንኛውንም ነገር እየነካካ ነው የሚሄደው። አካውንቲንግ ሳይክል አወቃችሁ ማለት አካውንቲንግን እስከ መጨረሻው ታውቁታላችሁ ማለት ነው። የሚቀጥለው ስቴፕ እንግዲህ ስምንተኛው ወይም ደግሞ የመጨረሻው ስቴፕ ክሎዚንግ ይባላል። መዝጊያ። ሪፖርት ካዘጋጀን በኋላ ሪፖርቱን ካቀረብን በኋላ ትርፍና ኪሳራችን ካወቅን በኋላ የሚዘጋውን እንዘጋለን። ወደሚቀጥለው የሚተላለፉትንም ደግሞ እናስተላልፋለን። እነኛ አካውንቶች የሚዘጉ አካውንቶች አሉ፣ የማይዘጉ አካውንቶች አሉ። የሚዘጉት እነማን ናቸው? ኢንካም ስቴትመንት ውስጥ ያሉት ናቸው፣ ሬቨኑ እና ኤክስፔንስ ማለት ነው። የማይዘጋው ደግሞ ባላንስ ሺት አካውንት ነው፣ አሴት ሊያቢሊቲ እና ኢኩዊቲ ማለት ነው። እነኚህ ድርጅቱ እስካለ ድረስ የሚዘልቁ ናቸው ማለት ነው። ቋሚ ንብረቶች ወይም ደግሞ እዳዎች ማለት ነው እዚህ ባላንስ ሺት ላይ ያሉት። ኢንካም ስቴትመንት ግን በዚህ ወር ያገኘነው ገቢ በዚህ ወር ወጪ ነው ማለት ነው። በዚህ ወር ያወጣነው ወጪ በዚህ ወር ገቢ አስገኝቶልን ዜሮ ሆኖ ነው የምንሄደው። ስለዚህ የተገኘው ትርፍ ምን ይሆናል? አሁን ክሎዚንግ ኢንትሪ የሚያስፈልገው ለዚህ ነው። የተገኘው ትርፍ ወዴት ይሄዳል? ወደ ካፒታል ይሄዳል ወይም ደግሞ ሪተርን እርኒንግ ውስጥ ይገባል። ሪተርን እርኒንግ ማለት የሰውየው ትርፍ ወይም ደግሞ የሼር ሆልደሮቹ ትርፍ ማለት ነው። ስለዚህ ቅድም ያገኘነው ትርፍ 3000 ያገኘነው ትርፍ መዘጋት ስላለበት፣ ምክንያቱም የዚህ ዓመት ትርፍ እዚሁ ላይ ነው ማብቃት ያለበት። እዚሁ ትርፍ አግኝተን ለሚመለከተው አካል እናስተላልፋለን ማለት ነው። ወደሚቀጥለው ዓመት መሄድ የለም። ቢሄድም ወደ ካፒታል ውስጥ ገብቶ ሊሄድ ይችላል ማለት ነው። ስለዚህ ካፒታል ውስጥ ስናስገባው ሴልስ 5000 ዴቢት አግኝተናል። ኤክስፔንሳችን ደግሞ 2000 ነው። ስለዚህ ሁለቱ ሲቀናነሱ 3000 ነው። 3000 እንግዲህ በካፒታል እንዘጋዋለን ማለት ነው። ስለዚህ ትራንስፈር ፕሮፊት ቱ ኦነርስ ኢኩዊቲ ይላል ማለት ነው። ስለዚህ 5000 ሲቀነስ 2000 3000 ነው። ስለዚህ ዴቢት እናደርጋለን ማለት ነው በ3000 ምክንያቱም ረቨኑ 5000 አለ ሲቀነስ 2000 3000 እናገኛለን። ስለዚህ ዴቢት ላይ 3000 እናስቀምጣለን። ክሬዲት ላይ ኦነርስ ኢኩዊቲ ወይም ደግሞ ኦነርስ ካፒታል 3000 እናደርጋለን፣ እንዘጋዋለን ማለት ነው። ስለዚህ የሚዘጉት እዚህ ጋር የረቨኑ አካውንት እና የኤክስፔንስ አካውንት ናቸው ማለት ነው። ስምንተኛ ስቴፕ ላይ የአሴት ሊያቢሊቲ እና ኢኩዊቲን አይነካም። ስለዚህ ሁለቱን አካውንቶች የዚህ ዓመት ወጪ ለዚሁ ዓመት
ገቢ አስገኝቶ ስለሆነ የሚያልፈው ወደ ሌላው ዓመት ስለማይዘዋወር እዚሁ ዘግተ ነው ወደሚቀጥለው ዓመት እንዞራለን ማለት ነው፣ ወይም ደግሞ እንሸጋገራለን ማለት ነው። ስለዚህ አካውንቲንግ ሳይክል ይህንን ይመስላል። አካውንቲንግን ለማወቅ እነኝህን ስቴፖች በትክክል ከመጣችሁባቸው ወይም ደግሞ አንደርስታንድ ካረጋችኋቸው አካውንቲንግ ከዚህ ውጭ አይኖረውም ማለት ነው። ስለዚህ ሪፖርቱንም አይተናል፣ መዘጋገቡን አይተናል። ያው አካውንቲንግ መጨረሻው ሪፖርት ስለሆነ ሪፖርት 7ኛ ላይ አይተናል። እስካሁን ከኔ ጋር ስለነበራችሁ በደንብ አመሰግናለሁ፣ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቴንክ ዩ